ሰላም ሰላም የፊልም አፍቃሪዎች እንኳን ወደ ዛሬው እጅግ አጓጊ ልብ የሚነካ እና በሳቅ የታጀበ አዲስ የቪዲዮ ሪካፓችን በሰላም መጣችሁ። ዛሬ የምናየው የሞት አሸኛኘት ስራ የሚሰራ አንድ ጠንካራ ወጣትና አያቷን አታ ብቸኛ የሆነች አንዲት ደፋር ሕፃን ልጅ እንዴት ባልተጠበቀ መንገድ ተገናኝተው ሕይወታቸው እንደሚቀያየር የሚያሳይ እጅግ አስደናቂ ታሪክ ነው። እስከ መጨረሻው አብራችሁን ቆዩ። ታሪካችን የሚጀምረው በአንዲት ትንሽ ሕፃን ልጅ ነው። ሕፃኗ ልጅ ጽዋት ስትነቃ አያቷ ምንም እንደማትንቀሳቀስ ታያለች። እንዳለመታደል ሆኖ አያቷ ሕይወቷ አልፏል። ሕፃኗ በብቸኝነትና በድንጋጤ ውስጥ ምን ማድረግ እንዳለባት ሳታውቅ ትደናገጣለች። በሌላ በኩል ደግሞ ራሱን የተቀጨ የሰውነት ጥንካሬ ያለው አንድ ወጣት ከሰዎች ጋር ሲታገል እንመለከታለን። ይህ ወጣት ወዲያውኑ ወደ ሕፃኗ ቤት በመግባት ያለምንም ማወላወል ሙቅ ውሃና ፎጣ እንዲያመጡለት ይጠይቃል። ምክንያቱም የእሱ ስራ የሞቱ ሰዎችን አካል ማጽዳት እና ለቀብር ማዘጋጀት ነው። ሕፃኗ ልጅ ከተደበቀችበት ሆና አያቷን ሲያጥባት ስታይ በቁጣ ወጥታ ባገኘችው ስለታም ነገር የሰውየውን መቀመጫ ታችኛው አካል ላይ ወግታ ታስጮኻለች። አባቷ ወዲያውኑ ሕፃኗን ጎትቶ ሌላ ችግር እንዳታመጣ ክፍል ውስጥ ቆልፎባታል። የሞት አሸኛኘት ሰራተኛው ስራውን ጨርሶ ሲወጣ የሟች ቤተሰቦች ገብተው ያያሉ። ነገር ግን አላስፈላጊ ጥርጣሬ ያደረባት አክስቷ የአያቷ የወርቅ ቀለበት መጥፋቱን ስታይ ሁለቱን ሰራተኞች ሰርቃቸዋል ብላ ትከሳቸዋለች። ሰራተኞቹ በክሱ በመበሳጨት ንጹህ መሆናቸውን ለማሳየት ሸሚዛቸውን አውልቀው በፓንት ብቻ በመቆም ንጽህናቸውን ያረጋግጣሉ። ሴቲቱም ንግግሯን ለመዋጥ ትገደዳለች። የአያቷ አስከሬን ሳጥን ውስጥ በማድረግ መኪና ላይ ይጫናል። ሕፃኗ አሁንም ታስራ እያለች የአጎቷ ልጅ መጥቶ አያትሻች ሳጥን ውስጥ ናት ብሎ ይነግራታል። ሕፃኗ ሳታመነታ በመስኮት ዘላ በመውጣት አያቷን የጫነችውን መኪና ተከትላ በሙሉ ኃይሏ ትሮጣለች። መኪናው የሬሳ ማቃጠያ ቦታ ደርሶም አስከሬኑ ይወርዳል። ሞሳን የተባለው ዋና ገጸ ባህሪ ወደ ህንፃው ገብቶ ስልኩን ሲያይ ፍቅረኛው በጽሑፍ መልእክት ተለያይተናል ብላ እንደፈታችው ያያል። በንዴትና በድንጋጤ ብድግ ብሎ መኪናውን እየጋለበ ይሄዳል። በመንገድ ላይ አያቷን የምትፈልገውን ሕፃን ልጅ ሊገጫት ምንም አልቀረውም ነበር። ሞሳን በፍጥነት የፍቅረኛውን የልብስ ሱቅ በር ባይል ይመታል። ፍቅረኛው በሩን ስትከፍትለት በግድ አቅፎ ሊስማት ይሞክራል። ነገር ግን ከመታጠቢያ ቤት ሌላ ወንድ ይወጣል። ሞሳን በንዴት ወንዱን ሊመታ ቢሞክርም ወንዱ እጅግ በጣም ጠንካራ በመሆኑ ሞሳንን አንቆ መሬት ላይ ይጥለዋል። ሴቲቱም ለዚያኛው ወንድ አርግዛ እንደሆነ እና ሊጋቡ እንደሆነ ነግራ ሞሳንን በክፉ ሁኔታ ታባረዋለች። ሞሳን በተሰበረ ልብ ወደ ቤቱ ሲመለስ ሕፃኗ ልጅ እስከ ቤቱ ተከትለው እንደመጣች ያያል። ሕፃኗ በህመም ተሞልታ አያቴ የት ናት እያለች ተጠይቀዋለች። ሞሳን ሊሰማት አልፈለገም። ነገር ግን ሕፃኗ በግድ ወደ ቤቱ ትገባለች። ሞሳን በኃይል ሊያወጣት ሲሞክር የሕፃኗ አዞ መሰል አደገኛ ንክሻ እጁ ላይ አርፎበት በህመም ያስጮኸዋል። በዚያው ምሽት ሕፃኗ እንደገና መታ አያቷን ትጠይቃለች። በዚህ ጊዜ አጎቷ መጥቶ ሕፃኗን ከሱ ጋር እንድትሄድ ሲጠይቃት እምቢ በማለቷ ለአጎቱ አንድ ሐሳብ ይመጣለታል። ልጅቷን አንተው ጠብቃት። ሞሳን መጀመሪያ እምቢ ቢልም አጎቱ ገንዘብ እንደሚከፍለው ሲነግረው ሐሳቡን ይቀይራል። ምክንያቱ ሞሳን ለስራው የሚሆን ገንዘብ በጣም ያስፈልገው ነበር። በዚህች ምሽት የሞሳን ጓደኛ ሕፃኗን ተንከባክባ ልብሷን ቀይራ ፓስታ ትመግባታለች። ሕፃኗ በጣም ተርባ ስለነበር ፓስታው መሬት ላይ ሲወድቅ እንኳ አንስታ ትበላዋለች። ሞሳን ሲቆጣት አንተ አባቴ አይደለም ብላ ትመልስለታለች። ከምግብ በኋላ ሕፃኗ ከአያቷ ጋር ትጫወት የነበረውን ጨዋታ እንዲጫወቱ ትጠይቃለች። ሞሳን ሕፃኗ እጅ ላይ ያለውን የወርቅ ቀለበት አይቶ በጨዋታ ለመወራረድ ያቀርባል። ለካስ በዕለቱ የጠፋው የወርቅ ቀለበት በሕፃኗ እጅ ነበር። ሕፃኗም ቤተሰቦች እንዳይወስዱት ብዬ ነው የወሰድኩት ብላ ታስረዳለች። ጨዋታውን ተጫውተው ሕፃኗ ብልጥ በመሆኗ ጨዋታውን ታሸንፋለች።
ሙሉ አዋቂዎች በአንዲት ሕፃን ልጅ ጨዋታ ተበልጠው መሸነፋቸው እኮ የሕፃኑ አእምሮ ከአዋቂዎች በላይ ይሰራል ማለት ነው። በእኩለ ሌሊት ሞሳን ከአልጋው በሚንጠበጠብ ፈሳሽ ይነቃል። ለካስ ሕፃኗ ክፍል ውስጥ በነበሩት አሻንጉሊቶች ስለፈራች ወደ መጸዳጃ ቤት መሄድ አቅቷት አልጋው ላይ ሽንቷን ሸንታ ነው። ሞሳን የረጠበውን አንሶላ ወስዶ ማጠቢያ ማሽን ውስጥ ይከተዋል። አሻንጉሊቶቹን አሳይቶ ፍርሃቷን ካጠፋላት በኋላ እንድትተኛ ያደርጋታል። በማግስቱ አባቱ ደውሎ የቤቱን ሕጋዊ የባለቤትነት ደብተር፣ ቀይ መጽሐፍ ይዞ እንዲመጣ ይጠይቀዋል። ሞሳን መጽሐፉን ሲፈልግ አሊያ ባለፈው ምሽት ከአንሶላው ጋር ማጠቢያ ማሽን ውስጥ ጨምሮ እንዳጠበው ያስታውሳል። አባቱ በንዴት መጥቶ በዱላ ይደበድበዋል። አባቱ መቼም ቢሆን ለሞሳን ፍቅር ሰጥቶት የማያውቅ ግትር ሰው ነው። ከዚህ በኋላ ሞሳን ከጓደኛው ጋር ሆኖ የሞተች አንዲት ትንሽ ልጅ አስከሬን ይረከባል። ሞሳን ሕፃኗን አይቶ አንድ ብልጥ ሐሳብ ይመጣለታል። ሕፃኗን አያትሽን ላሳይሽ ብሎ ወደ ቀብሩ ቦታ ይወስዳታል። ነገር ግን እሱ የሚለውን ሁሉ እንድትሰማ ያስፈራራታል። በቦታው ደርሶ የሞተችው ልጅ የኔ ልጅ ናት በማለት የቤተሰቦቹን ድጋፍ ለማግኘት ይሞክራል። ነገር ግን ሕፃኗ ልጅ ሳጥኑ ስታይ አያቷ እዚያ ውስጥ ያለች መስሏት የቀብር ስነ ስርዓቱ ላይ ትልቅ ሁከት ታስነሳለች። በነገሩ የተበሳጩት ሰዎች የሞሳንንና ሕፃኗን ከአካባቢው ያባርሯቸዋል። ሞሳን ተስፋ በመቁረጥ ሕፃኗን ተሳሳትኩኝ፣ ጉድ ሰራሽኝ እያለ ሲቆጣት ወደ ሕንፃው የጭስ ማውጫ እየጠቆመ አያትሽ ጠፍታ ወደ ሰማይ ሄዳለች ብሎ ይነግራታል። ሕፃኗ አያቷ ለዘላለም እንደሄደ ስታውቅ በቃሬዛ አምረራ ታለቅሳለች። ሞሳን የቱንም ያህል ጨካኝ መምሰል ቢሞክርም የሕፃኗ እውነተኛ ሐዘን ልቡን መንካት ጀምሯል። የሞትና የሕይወት እውነታ ለሕፃኗ የገባው በዚህች ቅጽበት ነበር። በማግስቱ ሕፃኗ በደንበኛው የአበባ ማሰሮ ላይ ቀለም ቀብታ ስታበላሸው ሞሳን ይደነግጣል። ማሰሮውን በጥቁር ጨርቅ ሸፍኖ ለደንበኞቹ ልጃቸው ለሞተችው ባልና ሚስት ይሰጣል። ነገር ግን ደንበኛው ጨርቁን ሲገልጠው ሕፃኗ በሮዝ ቀለም ያሸበረቀውን እና ስዕል የሳለችበትን ማሰሮ ያያል። አስገራሚው ነገር ባልና ሚስቱ አልተቆጡም። ሕፃኗን አመስግነው እጅ ነሷታል። ምክንያቱም የሞተችው ልጃቸው ስዕል መሳል በጣም ትወድ ነበር። ሚስቱ ሕፃኗን አቅፋ ጠጉሯን ጎነጉንላታለች። ሞሳንም በደስታ ጣፋጭ ምግቦችን ይሰጣታል። ነገር ግን ሕፃኗ የበላችው ጣፋጭ ሳይሆን አደገኛ ነገር ስለነበር በፍጥነት ወደ ሆስፒታል ይወስዷታል። እድል ሆኖ ዶክተሮቹ በፍጥነት አክመው ያድኗታል። ከዚህ በኋላ አጎቷ ሕፃኗን ሊወስዳት ይደውላል። ነገር ግን የአጎቱ ሚስት የሰው ልጅ አታምጣብኝ ብላ ስለምትጨቃጨቅ ሞሳን በራሱ ፈቃድ ሕፃኗን አብረው እንድትኖር ይወስናል። አባቱ መጥቶ የደበደበው ሲል ሕፃኗ በአባቱ ላይ ባላት የጥላቻና የቁጣ አስተያየት አባቱን ታስቆመዋለች። በዚያው ምሽት ሞሳን የቀድሞ ፍቅረኛው የሰርግ ጥሪ ወረቀት ደርሶት ወንበር ላይ ይወድቃል። ሕፃኗ ይህንን በስልክ ቀረጻ በማግስቱ ጠዋት ፊቱ ላይ እየመታች ታፌዝበታለች። በኋላም አብረው ሲበሉ በመካከላቸው አለመግባባት ተፈጥሮ ሕፃኗ ስቱፒድ ዳግመኛ እንዳላይህ ብላ ወጣ ትሄዳለች። ነገር ግን ከጥቂት ሰከንዶች በኋላ ደውላ ወደ አንድ ፓርክ እንዲመጣ ትጠይቀዋለች። እዚያም አንድ ሀብታም አያት ታስተዋውቀዋለች። አያቱም በሕይወት እያለው የንጉሥ አይነት ቀብር ማዘጋጀት እፈልጋለሁ በማለት በሺዎች የሚቆጠር ዶላር ክፍያ ያቀርብለታል። ታሪኩ ይቀጥላል። አብራችሁን ቆዩም። ሞሳን የሀብታሙን አያት ጥያቄና ገንዘብ ተቀብሎ ስምምነታቸውን በደስታ ያከብራሉ። በመጨረሻም በሕይወታቸው አንድ ጥሩ እድል ገጠማቸው። ሞሳንና ሕፃኗ ታርቀው የሽማግሌውን በሕይወት እያሉ የሚደረግ የንጉሥ አይነት የቀብር ስነ ስርዓት ማዘጋጀት ይጀምራሉ። አልባሳትን ተከራይተው ሰዎች እንደ አዛኝ እንግዳ እንዲሆኑ ይከፍሏቸዋል።
በቀብሩ ዕለት ተዋናያኑ በውሸት እንባ ሲያወርድ የሽማግሌው እውነተኛ ቤተሰቦች መጥተው ማጭበርበር ነው በማለት ሞሳንን በፖሊስ ያስይዙታል። በፖሊስ ጣቢያ ውስጥ የሽማግሌው ቤተሰቦች ሲጣሉ ሕፃኗ የሞሳን ጉንጭ ላይ ህመም እንዳለ አይታ ምራቋን በእጇ አድርጋ ቁስሉ ላይ ታደርገዋለች። አያቴ ምራቅ ኢንፌክሽን ይከላከላል ስላለችኝ ነው ብላ ታስረዳዋለች። ሞሳን ከእስር ሲፈታ ሽማግሌውን ያገኘዋል። ሽማግሌው ገንዘቡን በሙሉ አውጥቶ ያባከነው ከሞተ በኋላ ቤተሰቦቹ በውርስ እንዳይጣሉ በማሰብ እንደሆነ ይነግረዋል። በተጨማሪም የሕፃኗን አያት ያውቃት እንደነበረ ገልጾ ሕፃኗን በጥሩ ሁኔታ ስለመንከባከቡ በሟች አያቷ ስም ያመሰግነዋል። የሕፃኗ የሕክምና ስልት በምራቅ ነው። አይገርምም? አያቷ አስተምረዋታል። ሞሳንም ምንም ሳይል የተቀበለው በፍቅር ተሸንፎ ነው። ሞሳን ወደ ቤት ሲመለስ አባቱ ቤቱን አበላሽቶት ያገኘዋል። አንተ የኔ ልጅ አይደለም ወራዳ ነህ ሲለው ሕፃኗ ሞሳንን ጥላ አባቱን ትወቅሰዋለች። ሞሳንም በሕይወቱ አባቱ ያደረሰበትን በደል በእንባ ተሞልቶ ይናገራል። ከጥቂት ቀናት በኋላ ሞሳን ሕፃኗን ትምህርት ቤት ለማስገባት ይወስናል። ነገር ግን ሕፃኗን ለማስመዝገብ ያገባ ወላጅ ወይም አሳዳጊ ያስፈልጋል። ሞሳን ደግሞ ያላገባ በመሆኑ አይችልም። ሞሳን ወደ ጓደኞቹ ቤት ሲሄድ ሁለቱ ጓደኞቹ በሚስጥር ተጋብተው እንደሚኖሩ ይደርስበታል። በነገሩ ተደስቶ ሁለቱ ጓደኞች በሕግ የሕፃኗ አሳዳጊ እንዲሆኑ በማድረግ ልጅቷን ትምህርት ቤት ያስመዘግባታል። የሞሳን የቀድሞ ፍቅረኛ መታ አዲሱ ባሏ በሞተር አደጋ እንደሞተና ነፍሰ ጡር እንደሆነች ነግራው አስከሬኑን በጥሩ ሁኔታ እንዲያዘጋጅለት ትለምነዋለች። አስከሬኑ በጣም ስለተበላሸ የሞሳን አባት እርዳታ ያስፈልጋል። ሞሳን ከአባቱ ጋር ተነጋግሮ በአባቱ መመሪያ መሰረት አስከሬኑን መልሶ ይገጥመዋል። ነገር ግን በስራው ላይ የሞሳን አባት በጽኑ ታሞ በሆስፒታል ይተኛል። በሌላ በኩል ሞሳን ለሕፃኗ ትልቅ ሰርፕራይዝ ያዘጋጃል። የልደት በዓሏን አዘጋጅቶ የአያቷ የነበረውን የነብር አሻንጉሊት ይሰጣታል። ሕፃኗ የአሻንጉሊቱን ጅራት ስትነካው ሞሳን በፍላሽ አስቀርጾ ያስገባቸው የሟች አያቷ ድምፅ ይሰማል። ሕፃኗ በደስታና በስሜት ተንሰቅስቃ ታለቅሳለች። ሞሳን የገዛ ደሙ ባትሆንም እንደ እውነተኛ ልጁ ይወዳታል። አንድ ቀን የሕፃኗ አጎትና አንዲት ሴት ይመጣሉ። ሴቲቱ የሕፃኗ እውነተኛ እናት መሆኗንና በውጭ ሀገር ታስራ ስለነበር እንደሞተች ተቆጥራ እንደነበር ታስረዳለች። ሞሳን ማመን ባይፈልግም እውነታውን ለመቀበል ይገደዳል። እናትየው ልጇን እንድትወስድ ስትለምን ሞሳን የመጨረሻ 3 ቀናት አብሯት እንዲያሳልፍ ይጠይቃል። በእነዚህ ቀናት ሞሳን ጣፋጭ ምግቦችን ሰርቶ ከልጁ ጋር ያሳልፋል። በትምህርት ቤቷ የወላጆች ቀን ላይ ሞሳን ሄዶ በደጋፊዎች ዳንስ ልጆቹን ያዝናናል። ሕፃኗም አሁን አባት ስላለኝ አያቴን ማጣት አይሰማኝም በማለት የሳለችውን የስዕል ስጦታ ትሰጠዋለች። በመጨረሻው ምሽት ሞሳን የልጅቷን ጠጉር እየጎነጎነ አባትሽ ማን ነው? አድራሻውና ስልኩስ ብሎ ሲጠይቃት ሕፃኗ አንተን አባቴ ትለዋለች። ነገር ግን እናትየው በታክሲ መታ ልጅቷን ስትወስዳት ሞሳን በዝናብ ውስጥ ታክሲውን ተከትሎ እየሮጠ በሐዘን ይወድቃል። ብዙ ሳይቆይ የሞሳን አባት ሕይወቱ አልፎ ይሞታል። ሞሳን አባቱን እና ልጁን በአንድ ጊዜ በማጣቱ እጅግ ይጎዳል። የአባቱን አስከሬን አቃጥሎ አመዱን በፈጣሪ ፍላጎት መሰረት በባህር ዳርቻ በቨርጂን ዌቭ እና በፋየርወርክ ባሩድ ወደ ሰማይ ይበትነዋል። በዚህ ከባድ ጊዜ ሕፃኗ ልጅ መጥፋቷ ይነገረዋል። ሞሳን በከተማዋ በሙሉ ሲፈልጋት አመሻሽቶ ማታ ላይ ያገኛታል። ሕፃኗ እያለቀሰች የአባቴን ስም አድራሻና ስልክ ቁጥር ስላጠናው ፈጽሞ አልጠፋም አባቴ አንተነህ ብላ ታቅፈዋለች። ሞሳንና ጓደኞቹ ሕፃኗን የተቀበሉ ሲሆን እናቷንም ሳያባረሩ ከእነሱ ጋር በሬሳ አሸኛኘት ድርጅት ውስጥ እንድትሰራ ይጋብዟታል። በዚህች ምሽት ሁሉም ውጭ ተቀምጠው ከዋክብትን እያዩ እንደ አንድ እውነተኛ ቤተሰብ አብረው ያሳልፋሉ። እውነተኛ ቤተሰብ በደም ብቻ ሳይሆን በፍቅር በርህሩህነትና በቁርጠኝነት የሚገነባ መሆኑን ይህ ታሪክ ያስረዳል። በከባድ ጊዜ አብሮ የሚቆም ሰው
እውነተኛ ቤተሰብ ነው። ይህንን ልብ የሚነካና አስተማሪ ታሪክ ከወደዳችሁት ይህን ቻናል ላይክ፣ ሳብስክራይብ እንዲሁም የደወል ምልክቷን መጫን እንዳይረሱ። ስለተከታተላችሁን እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ደህና ይሁኑ።